ሰላም እንዴት ናችሁ? ውድ የቤተሰቦች ሁሉ ሰላም ሁሉ ፒስ ቆይታ እንዴት ነበር? ዛሬም እንግዲህ በሌላ ቪዲዮ ወደ እናንተ መጥቻለሁ። ዛሬም እንግዲህ የሆነ ነገር ሰምቼ ነው ለእናንተም ልነግራችሁ ሮጬ የመጣሁት ማለት ነው። አዶናይ ቪዲዮ ለቆ ነበር እና እዛ ቪዲዮ ላይ እየተወራ ስለሆነ ነው እኔም ጥያቄ ስለሆነብኝ ከእናንተ ጋር ልማከር ብዬ ነው፣ የእናንተንም ሀሳብ ልቀበል ብዬ ነው ወደ እናንተ የመጣሁት ማለት ነው። ምንድን ነው የለቀቀው? ጆን ዳንኤል እንግዲህ እንደምታውቁት ሰሞኑን ንጸጽ ሄዶ ነበር፣ ቪዲዮ ሰርቶ ለቋል። የተቸገሩ ወገኖችን በመርዳት ቪዲዮ ሰርቶ ነበር። እያጠጧቸው ጁስ በጣም ደክሞ ወደቁ የሆኑ ሽማግሌ ሰውዬና ከዛ ጁስ እያጠጧቸው ማለት ነው። ዝም አላሉም። እንደዚህ ጠጡና ትንሽ ጸጥ አላሉ። ከዛ ውሃ አድርገንላቸው ምናምን ተነሱ፣ ግን አይነሱም፣ አይንቀሳቀሱም ምናምን። ከዛ በኋላ ሆስፒታል እንውሰዳቸው ብዬ ሆስፒታል የሚባል ነገር የለም። ሆስፒታል ቢኖር ጆን እናንተ ትመጣላችሁ እንዴ አሉኝ። ሆስፒታል ቢኖር እኮ እናንተ አትመጡም አሉኝ። ከዛ ይዘናችሁ ሰውየውን መሬት ላይ ተቀምጠን ምናምን ከዛ እንትን አሉ አይደለ ኤንጂኦ የሚሰሩ ሰዎች እነሱ ላይክ ዝም ብሎ ብለድ ፕሬሸር መለኪያ ምናምን ይዘው ነበርና አልጋ ምናምን አዘጋጅተው ነበር። እነሱ ጋር አስገባናቸው ተሸክመን ምናምን ደማቸው ምናምን ልክ ነው። በቃ ችግራቸውን አናውቅም። ቁጭ ብለን ትንሽ ነቃ ሲሉ ሄድን ወተን ቁርታርጓቸው። በጣም ነው የሚያሳዝኑት። በጣም ነው ሾክ የምታደርጉት ጋይስ ስትሄዱ። እና አዶናይ ሲጠየቅ ባዶ እጄን ዝም ብዬ ሮጬ አልሄድም፣ ሰው የኔ ሰላምታ አይደለም የምፈልገው፣ አንዴ ለማጉረስ ብቻ አልሄድም ብሎ ቪዲዮ ሰርቷል። ቪዲዮን ይኸው ስሙታ እንዴ። አዶናይ ለምን አሁኑን ወደ ሽሬ አትሄድም? ለምን ወደ ሕጻጽ ሄደ አታያቸውም? ለምን ብላችሁ እየጠየቃችሁ ነው ብዙዎቻችሁ። ያልገባችሁ ነገር ጋይስ፣ እኔ እዛ ሄጄ ላወራቸው ነው። ወሬ አይደለም የሚፈልጉት እነሱ፣ ምግብ ነው የሚፈልጉት። የእኔ የእጅ ሰላምታ አይደለም የሚፈልጉት። እኔ ስላቀፍኳቸው አይደለም የሚሻላቸው። ስለዚህ እኛ ኔትወርካችን ኮኔክሽኔ ተጠቅሜ ነገሮችን ማስተካከል አለብኝ። ምግብ መያዝ አለብኝ ለመሄድም ለራሱ ማለት ነው። እኔ ብቻዬን ሄጄ ሮጬ እዛ ሄጄ ምን አመጣለሁ እዛ? ገባችሁ አይደለ? ሰው ለማጉረስ ብቻ እንደዚህ ለማጉረስ አይደለም እየሄድኩ ያለሁት። ስለዚህ ይህ ማወቅ አለባችሁና ትዕግስት አድርገን ተረጋግተን ሁላችንም ይህ ነገር መፍታት እንችላለን። በሩጫ አይደለም። እውነት ለመናገር እርጀንሲ ግዴታ ያስፈልጋል። በእርጀንሲ ነው ሁሉም እየተደረገ ያለው። ግን ደግሞ ሳታስብ ዝም ብለህ መሮጥ ምንም የምታመጣው ለውጥ አይኖርም። ተረጋግተህ አስበህበት ስታደርግ ግን ትልቅ የሆነ ለውጥና ኢምፓክት ታመጣለህ። እንግዲህ እንደሰማችሁት ነው፣ ተሯሩጬ አልሄድም ብሏል። ብዙ ሰው ይህን ቪዲዮ ከጆን ዳንኤል ጋር አያይዞ ብዙ ፖስቶችን ስላየው ነው እኔም ወደ እናንተ የመጣሁት። ልክ ነው ያለው ወይስ ልክ አይደለም ይለውም እስኪ እናንተ ምን ትላላችሁ? እንግዲህ ጆን ዳንኤልም የሄደው ድምፅ ለመሆን ነው፣ እዛ ለተቸገሩ ወገኖች ድምፅ ለመሆን የሄደው። አዶናይም ያው በአንድ በኩል ሲታይ ለእርዳታ ነው እሱም እንደዚህ እያለ ያለው። ሰው ግን በጣም እያወራበት ስለሆነ ነው፣ ጆን ዳንኤል ለመንካት ነው እንደዚህ ያለው ምናምን የሚል ወሬ እያወራ ስለሆነ ነው። አሁን አዶናይ 3 ሚሊዮን አካባቢ ሰብስበዋል። በአንድ ቀን ወደ 3 ሚሊዮን ብር ሰብስበዋል፣ እዛ ለተቸገሩ ወገኖች ማለት ነው። በሕጻጽ ለተቸገሩ ወገኖች 3 ሚሊዮን ብር ሰብስበዋል። እና ያወራው ነገር እናንተ ምን ትላላችሁ? ስህተት ነው ወይስ አይደለም? አውቆ ጆን ዳንኤል እንደመናገር ነው ወይስ አይደለም? ምን ታስባላችሁ እናንተ? መሰብሰቡ ጥሩ ነው፣ ግን ያወራው ነገር ልክ ነው ወይስ አይደለም? ጆን ዳንኤልስ መሄዱ ጥሩ አይደል? እዛ ሄዶ ቪዲዮ መስራቱ ብዙ ሰው ጋር እንዲደርስ አድርጓል። እና ይሄ ነገር በጣም እየተወራ ስለሆነ ነው እኔም እንደ ሀሳብ ወደ እናንተ ላምጠው ብዬ ነው። ሁለቱም ጥሩ ስራ ነው እየሰሩ ያሉት። ጆን ዳንኤልም ሄዶ እነሱን ትሪት እያደረገ ነበር። እንደውም እስኪ ይህን ቪዲዮ አይተን እንምጣ። ምድረ ሐቀያ ወርቄ ገነት ሩነ ምድረ ሐቀያ ወርቄ ወላዲ ተጋኑ። እንግዲህ እንዳያችሁት ነው እዚህ ቪዲዮ ላይ ሲያግዛቸው ነበር። እንደውም ዱቄት ምናምን ነገር ተሸክሞ እያደረሰላቸው ነበር። መሄዱ እሱም ጥሩ ነው። ያልተመቸኝ የአዶናይ ንግግር ነው።
እንደዛ ማለቱ ባዶ እጅ ሩጫ አልሄድም ለሰላምታ አይደለም ሄዶ አንዴ ለማጉረስ አይደለም ሄዶ ማለቱ ነው ትንሽ ቅር ያለኝ እንጂ መሰብሰቡ ብር በጣም አሪፍ ነው፣ ቤስት ነገር ነው። እና እስኪ እናንተ እዚህ ላይ ምን ትላላችሁ? ሐሳባችሁ ምንድነው? ሐሳባችሁን ኮሜንት ስር ጻፉልኝ። እስኪ እናንተንም ሐሳብ ልስማ። አዶናይ የተመቸኝ ፓርቱ በጣም ያደነኩት 10 ሰዓት በማይሞላ ጊዜ ውስጥ ነው 3 ሚሊዮን ብር የሰበሰበው እና በጣም የሚደነቅ ነገር ነው። በዚህ ነገር ላይ በጣም አደንቀዋለሁ። ጥሩ ስራ ነው የሰራው። በቃ ላይክ ማያሳፍር ስራ ነው የሰራው። ይሄ በጣም ጥሩ ነው። ጆን ዳንኤልም ሄዶ ቪዲዮ በመስራቱ እዛ ያሉ ወገኖች እንዲታዩ ሞር ሰው ጋር እንዲደርስ ቪዲዮ አድርጓል። ከዛ በፊትም ልጆች እዛ የነበሩ ልጆች እየሄዱ ቪዲዮ እየሰሩ ነበር። ጆን ዳንኤል ከሄደ በኋላ ደግሞ በጣም ቪዲዮ ሞር ቫይራል ሆነ ማለት ነው። በጣም መታየት ጀመረ እና እሱም ጥሩ ስራ ነው የሰራው። እርዳታ በገንዘብ ብቻ ላይሆን ይችላል። አንዳንዴ እኛ በገንዘብ መርዳት ካልቻልን እነሱ ጋር ሄደን ቪዲዮ በመስራት ቪዲዮ ደግሞ ሌላ ሰው ጋር እንዲደርስ በማድረግ መርዳት እንችላለን ማለት ነው። ስለዚህ እኔ በበኩሌ ሁለቱም ጥሩ ስራ ነው የሰሩት። ላይክ ላበላልጥ አልችልም። ምክንያቱም አዶናይም እዚህ ጥሩ ስራ ነው የሰራው። ያው መናገሩ ጥሩ ባይሆንም የሰራው ስራ በጣም አስገራሚ ስራ ነው። ጆን ዳንኤልም ጥሩ ስራ ነው የሰራው። ስለዚህ እኔ እንትና ይሻላል ልል አልችልም። እናንተ እንግዲህ ያው ሐሳባችሁን ኮሜንት ስር ጻፉልኝና እስኪ የእናንተን ሐሳብ ልይ። ሁላችንም በተቻለን መጠን እዛ ለተቸገሩ ወገኖች እንድረስላችሁ ልላችሁ ፈልጋለሁ። እናንተም ሶሻል ሚዲያ ለምትሰሩ ልጆች ቪዲዮ እንድትሰሩ በዚሁ ጥሬን አቀርባለሁ ማለት ነው። ያው ለወገን ደራሽ ወገን ነው። እዚህ ላይ ዘር፣ ሃይማኖት ምናምን ሳንል አንድ ላይ ነው መስራት ያለብን እና ላይክ ሁላችንም እዚህ ነገር ላይ መሳተፍ አለብን። አዶናይ የ100 ብር ቻሌንጅ አዘጋጅቶ ነበር እና በቻላችሁ መጠን ሁላችሁም እዛ ላይ ተሳተፉ። ሁላችንም ስንተጋገዝ ነው የሆነ ነገር መፍጠር የምንችለው እና ባለን ነገር በቻልነው አቅም ሁላችንም እንርዳቸው ልላችሁ ፈልጋለሁ። በገንዘብ መርዳት የምችሉ ካላችሁ በገንዘብ እርዷቸው። ማትችሉ ደግሞ ቪዲዮን ሼር በማድረግ መርዳት ትችላላችሁ ማለት ነው። እንግዲህ ስለተከታተላችሁን በጣም ነው የማመሰግነው። እናንተም በአዶናይ ቪዲዮ ያላችሁን ሀሳብና አስተያየት ኮሜንት ስር ጻፉልኝ። ቀጣይ በሌላ ቪዲዮ እመጣለሁ። እስከዛ መልካም ቆዩልኝ። ወዳችኋለሁ። ይመቻችሁ።